ጊዜ ከሙስሊም ወንድሞች ጾም ጋር የሚገናኝና በረመዳን ጾም ቢዘወተርም ሁሉም ሰው አዘውትሮ ሳይበዛ ቢጠቀሙ ቴምር የሚሰጠውን ጥቅም ማወቅ ትፈልጋላችሁ? ስለዚህ ልንገራችሁ። ቴምር በተፈጥሯዊ ስኳሮች በመሙላቱ ፈጣን የሆነ ኃይል ለማጎናጸፍ አይቸገርም። ከስፖርት በፊትም ይሁን ከጾም በኋላ መውሰድ ጠቃሚ መሆኑን ብዙ ጥናቶች ያሳያሉ። በተጎናጸፈው ፋይበር ምክንያት የሆድ ድርቀትን በማስተካከል ሰገራ አወጋገርን ጥሩ ከማድረጉም በላይ ጥሩ የአንጀት ባክቴሪያን ይደግፋል። ሶስተኛው በውስጡ ባለው እንደ ፍላቮኖይድ፣ ካሮቲኖይድ፣ ፊኖሊክ አሲድ የመሳሰሉ አንቲኦክሲደንትስ ምክንያት ኦክሲዴቲቭ ስትሬስን በመቀነስ ህዋሶችን ይጠብቃል። አራተኛው በውስጡ ባለው ማግኒዚየም፣ ፖታሺየም፣ ኮፐር የመሳሰሉ ማዕድናት ምክንያት ደግሞ የደም ግፊትንና መጥፎ ኮሌስትሮልን ሊቀንስ ይችላል ይላል በምንጭነት የተጠቀምኩት ዩኤስ ዲፓርትመንት ኦፍ አግሪካልቸር። ታዲያ ክብደት መቀነስ ላይ ያላችሁ ሰዎች ግን ከፍተኛ ካሎሪ ያለውና እየጣፈጠን ብዙ ስለሚያስበላን ከበዛ ከ1 እስከ 3 ቴምር ብቻ በመጠቀም አለባችሁ ብዬ መልእክቴን በዚሁ አጋጣሚ ማስተላለፍ እፈልጋለሁ። ለብዙ ጤናማ አመጋገብ ቲፕ ፎሎ ማድረጋችሁን እንዳትረሱ።